ሁለት ልጆች ነበሩት። እናም ወደ አንደኛው ቀርቦ ልጄ ሆይ ዛሬ በወይና አትክልቴ እርሻዬ ስራ አለው። ተመልከት ጓደኛዬ፣ ከትንሽ ጊዜ በኋላ ሁሉም ያኔ ይሆናል። ወንድምህን አትርሳው። ሚኪያስ በዚህ ውስጥ ምን አገባው? እኔ ነኝ ታላቅ ደግሞ የሱ ነው የሚሆነው። የማይገባው ከሆነ ከተገኘ ግን አይመስለኝም። አንተ የምትለው አይገባህም ነው? እኔ እያልኩ ያለሁት ከትንሽ ጊዜ በኋላ ሁሉም ያኔ ይሆናል። ታያለ። ዛሬ ወይኖቹን እንሰበስባለን። ልጆቼን ቀስቅሳቸው፣ ፍሬው ሊሰበሰብ ዝግጁ ነው። እነርሱ እኮ ተነስተው በጊዜ ሄደዋል። ምን? ዛሬ ካልሰበሰብን ሁሉም ነገር እየተበላሸ ይሄዳል። እኔ ደክሞኛል፣ ብቻዬን መስራት አልችልም። አንተ ጀምር፣ እኔ ልጆቹን እፈልጋለሁ። እሺ ጌታዬ። ከዚህ በኋላ የራሴ ጌታ ሆናለሁ። መትከል የለ፣ ማጨድ የለ፣ መዝራት የለ። ያ ሰዓት እስኪመጣ ድረስ ያንተን እርዳታ እፈልጋለሁ። ዛሬ የምንሰበስብበት ጊዜው ነው። ኦህ አባዬ፣ ና ከመርፈዱ በፊት። ግን እኮ ይበቃል ሚኪያስ፣ ና። እኔ እዚህ ነው የምቆየው። እስቲ ያንን ድገመው። እኔ ወይኑን መሰብሰብ ደክሞኛል። እኔ ብቻ ላይ የሚሰራው ያኪም ምን ይሰራልና ነው? ቁጭ ብሎ ይጫወታል እና ደግሞ ዝም ብሎ ያዛል ሰውን። እኔ አልሰራም፣ ጨርሻለሁ። ምትሰራው ነገር የለህም እንዴ? ዝም ብለህ ከምታየኝ አይሻልም መጣላው ነገር ቢኖር? ከዚያም ይኸው አባትህ መጣና፣ ያኪም ኖ ዛሬ እንሰበስባለን። ይቅርታ አባዬ። አንተ ሁሌም እንደዚህ ትላለህ። እኔ ሁል ጊዜ ይህ ስራ እንዲፈጸም አንተን መጠየቅ አለብኝ? እሺ እመጣለሁ አባዬ፣ ቃል ገባለሁ። እስቲ እንደምታደርገው እናያለን። እርሻው መሰብሰብ እንዳትረሳ። አትሄድም እንዴ? አባቴ ከትንሽ ጊዜ በኋላ ይደሰት። ነገር ግን ስራው እኔ በሄድም ባልሄድም ይሰራል። ዝም ብለህ ብትዝናና አይሻልም? በዚህ ሁኔታ ግማሹ ላይ እንኳን አልደረስንም። በጣም የሚያስጠላ መርሳት ነው የሆነብን። አዎ፣ በጣም ብዙ ፍራፍሬዎች። ፍሬዎቹን አይደለም፣ የልጆቼ አከባበር። አባዬ፣ ይቅርታ አባዬ፣ አንተን ያወራሁበት መንገድ ትክክል አልነበረም። ይቅርታ ከረክልኝ፣ ስራውን እሰራለሁ። ሁሉንም ይቅር ብያለሁ እና ረስቼዋለሁ። በጊዜ የደረስኩ ይመስላል። ሚኪያስ፣ የምነግርህ ነገር አለኝ። ከዚህ በኋላ በጣም የምኖር አይመስለኝም። ይህንን እርሻ እንድትወርሰውና እንድትቆጣጠረው ፈልጋለሁ። ከያኪም ምንም ነገር ልወስድ አልፈልግም። አልወሰድክም። ያኪም ትልቅ ስለሆነ ብቻ እንደሚወርሰው አሰበ። አንተ ግን ሁል ጊዜም ከኔ ጋር ነበርክ። የኔን እርሻ ላንተ ሰጣለሁ፣ አግዘኸኛልና። አይሆንም፣ አይሆንም።
ጌታ ሆይ ስጠኝ የመንፈስን እሳት እስራቴን ቆርጠህ ቀንበሬን ሰብረሃል ነፍሴ እንድታከብር ነፃ አውጥተኸኛል ባርነት አበቃ ልጅ ነህ ብለኸኛል በደም ቃል ኪዳን ያንተ አድርገኸኛል እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ ጌታ ሆይ ስጠኝ የመንፈስን እሳት የተፍገመገመ ከውድቀት እንዲተርፍ የደከመን ሁሉ በቃል እንድደግፍ አንቃኝ በማለዳ ቀስቅሰኝ ከእንቅልፍ ታማኝ ሎሌ አርገኝ ልብን የሚያሳርፍ እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ ጌታ ሆይ ስጠኝ የመንፈስን እሳት ስንፍናዬን አርቅ በተግሣጽ በትር እንድተጋ እርዳኝ ከጸጋህ ዙፋን ስር ኢየሱስ ያድናል ብዬ እንድመሰክር ሕይወቴን ሞላለኝ በመስቀል ፍቅር እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ ጌታ ሆይ ስጠኝ የመንፈስን እሳት ጥበብ ለሌላቸው ለማያስተውሉ ለተማሩም ሰዎች አውቀናል ለሚሉ ወንጌሉን ልናገር እንዲድኑ አምነው ለእነዚህ ሁሉ ዕዳዬ ትልቅ ነው እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ ጌታ ሆይ ስጠኝ የመንፈስን እሳት ወንጌላዬ ቁጥብ አይወሰን በክልል እስከ ምድር ዳር ይሂድ ቃል ሳይከለከል ለቅርቡ ለሩቁ ጽድቅህ የሚታድል ኢየሱስን አግኝቶ ፍጥረት እሰይ ይበል እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ